ሰላም ውድ ቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው ወይ? እንግዲህ በዚህ ሳምንት መነጋገሪያ ከነበሩ ጉዳዮች መካከል አንዱ የማስተር አብነት ነው። ሌላው የዩቲናስ እና ቬሮኒካ አዳነ በምስራቅ አፍሪካ ማሸብረቅ፣ ሼፍ ዮሐንስ ለቤተሰቡ ያስተላለፈው የማስጠንቀቂያ መልእክት፣ እነዚህ ለዛሬ ከምንመለከታቸው ጉዳዮች መካከል ናቸው። እንደተለመደው ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ እንጀምር። በቲክቶክ ከ5 ሚሊዮን በላይ ተከታይ ያሉት ማስተር አብነት ከሰሞኑ ከአዲስ ሚዲያ ኔትወርክ ጋር በነበረው ቆይታ ህመሙን በተመለከተ መረጃ ተናግሯል። እጅግ በጣም አሳዛኝ ዜና ነው የተናገረው ነገር። በጣም በከፋ ህመም ውስጥ እንዳለ ይህን በተመለከተም ሰዎች ጸሎት እንዲያደርጉለት በተለያዩ መድረኮች ከዚህ ቀደም ተናግሮ ነበር። ግን ህመሙ ይሄ ነው የሚል የተናገረው ነገር አልነበረም። አሁን ግን ከአዲስ ሚዲያ ኔትወርክ ጋር በነበረው ቆይታ ህመም ላይ እንደሆነ በግልጽ ተናግሯል። ስለዚህ በጣም አሳዛኝ ዜና ነው። እንግዲህ ይህ ወጣት በኢትዮጵያ አራቱም አቅጣጫ ዘር፣ ብሔር፣ ሃይማኖት ሳይል ለተቸገሩ ወገኖቻችን ፈጥኖ በመድረስ የሚታወቅ ልባም ወጣት ነው እና ዜናው እጅግ በጣም አሳዛኝ ነው። ምን አለ የሚለውን እስቲ ተመልክተን እንመለስ። ሰላም እንደምን ቆያችሁ? መታመሜን ሰምታችሁ በጣም ብዙ ሰዎች እየተጨነቃችሁ ነው። መታመሜን የነገርኳችሁ እንድትጨነቁ ፈልጌ ሳይሆን እንድትጸልዩልኝ ስለሚፈልግ ነው። በእርግጥ አዲስ ሚዲያ ኔትወርክ ጋር በነበረን ኢንተርቪው ቆይታ ጋዜጠኛው በድንገት ሲጠይቀኝ መታመሜን ነግራችኋለሁ። አሁንም ቢሆን ሁላችሁም በየእምነታችሁ እንድትጸልዩልኝ እፈልጋለሁ። ህመሙ የጀመረው አሁን አይደለም፣ ተላምደናል። ዛሬ 1 ዓመት ከ5 ወር አካባቢ የሚሆን ይመስለኛል። ያኔ ጎፋ በመሬት ናዳ ምክንያት ወገኖቻችን በሞቱ ጊዜ ለማገዝ እዛ ነበርኩኝ። እዛ ታመምኩ። ከዛ በኋላ ህመሙ በዛው ነው የቀጠለው። እስካሁን ባለው የህክምና ክትትል እያደረግኩ ነው። ቀጣይ ያለው የህክምና ሁኔታ በቅርቡ ከሀገር ውጭ ሄጄ በቂ ህክምና አደርጋለሁ። ህክምና ብቻ ሳይሆን በዚህ ሰዓት ለኔ የሚያስፈልገው የኢትዮጵያ እናቶች፣ የኢትዮጵያ አባቶች፣ ወጣቶች ሁላችሁም በየእምነታችሁ እንድጸልዩልኝ እፈልጋለሁ። ይሄ በጣም አሳዛኝ ዜና ነው። እንዲህ አይነት ልበቀና ሰዎች በተለይ ደግሞ ለተቸገሩ ሰዎች ድራሽ የሆነ ሰው እንዲህ አይነት ህመም ውስጥ ሲገባ ያው ሁላችንን የሚያሳዝን ጉዳይ ነው። ከዚህ ጋር በተያያዘ ሰዎች ጸሎት እንዲያደርጉለት ነው የጠየቀው። በጣም አጥብቆ በብዙ መድረኮችም የተናገረው ነገር ነው። ስለዚህ ጸሎት ያስፈልገዋል፣ እንጸልይለት ነው። ነገር ግን አንድ ሰው ከዚህ ጋር በተያያዘ የሰጠው ምላሽ እጅግ በጣም አስገራሚ ነው። ይህን ያክል አማንያን ባሉበት ሀገር ጸሎት አያስፈልግም የሚል ሀሳብ አንስቷል። እርግጥ በጣም የሚያናድድ የሚያበሳጭ ጉዳይ ነው። ለማንኛውም ግን ቪዲዮን ተመልክተን እንመለስ፣ ሀሳብ እንሰጥበታለን። ታምም ያለው ጸልዩልኝ አለ ማስተር አብነት። እንዴ ለምንድን ነው ማለት ሁላችሁም በየእምነታችሁ ጸልዩልኝ ማለት ምን ማለት ነው? አንዱ ቢስት አንድ አይሱትም ነው። ይኸውልህ አንተም የምትጸልየው ሌሎችም የሚጸልዩ ጩኸት እንጂ ምንም አይነት ውጤት አያመጣም። በጣም በጠና ከታመምክ ብር ከሌለህ ብር ስጡኝ ነው የሚባለው። ብር ካለህ ደግሞ ሂደህ መታከም ነው ያለብህ። በሽታ በህክምና እንጂ በጸሎት አይድንም። ውሸት ነው። ማንም ድኖ አያውቅም። መጽሐፍ ውስጥም የተጻፈው ሆነ ነው እንጂ ማንም ያየ የሰማ የለም። ውሸት ነው። እንደዛ የሚባል ነገር የለም። በሽታ በአንድም በሌላ መንገድ ይመጣል። ስለዚህ ለዛ ደግሞ የሚሆን ሳይንስ በሽታም ምን አይነት በሽታ እንደሆነ የነገረን ሳይንስ ነው። ለዛም የሚሆን በሽታ ደግሞ የሚሆን መድኃኒት ሳይንስ አዘጋጅቷል። ስለዚህ አንድ ሰው ከታመመ ወደ ህክምና ተቋም ነው እንጂ መሄድ አለበት። እኔ የምፈልገው ምንም እንድትጨነቁ አይደለም። የእናት አባቶች የተለያየ በየእምነታችሁ እንድትጸልዩልኝ ነው። ምን እንግዲህ እንደሰማችሁት ነው። ይሄ ሰውዬ የየትኛው ሃይማኖት አባል እንደሆነ አይታወቅም። ምክንያቱም ኢትዮጵያ ውስጥ ያሉ ሃይማኖቶች ሁሉም በሚባል ደረጃ ጸሎት በሚባለው ነገር ያምናሉ። ስለዚህ ይሄ እንግዲህ ኢትዮጵያ ውስጥ ካሉ ሃይማኖቶች ውጭ ያለ ሰው ነው ማለት ነው። ስለዚህ እንዲህ አይነት ሰዎች ያው ትኩረት ነው ፍለጋቸው። በጣም ትልልቅ ከሆኑ ጉዳዮች ጋር ራሳቸውን በማጣበቅ ከዛ ነገር ጋር በጣም ተቃራኒ ነገር ይዞ በመምጣት አለው የማለት ነው፣ ወይም ደግሞ ይውኙኝ የማለት ጉዳይ ስለሆነ በእኔ በኩል ልብ ይስጠው የሚል ምኞት ነው ያለኝ። እንግዲህ በእናንተ በኩልም የተለያየ ሀሳቦች እንደሚነሱ
ገምታለሁ። ሀሳብና አስተያየታችሁን በኮሜንት ላይ ጻፉልኝ። ወደ ቀጣይ ፕሮግራም ነው የምናልፈው። አብራችሁኝ ቆዩ። በጣም የምትወዱኝ ከሆነ በጣም ለኔ የምትጨነቁልኝ ከሆነ አሁን የምላችሁን ነገር እንድታደርጉ በትህትና ነው የሚጠይቃችሁ። ለኔ በዚህ ሰዓት ምንም አይነት የገንዘብ እርዳታ ወይም ድጋፍ አያስፈልገኝም። ለኔ በዚህ ሰዓት የሚያስፈልገኝ አሁንም ደግሜ የምነግራችሁ የኢትዮጵያ እናቶች ጸሎት፣ የኢትዮጵያ አባቶች ጸሎት፣ የወጣቱ ጸሎት፣ ሁሉም በየእምነቱ እንዲጸልይልኝ፣ ሙስሊሞች ዱዓ እንዲያደርጉልኝ ብቻ ነው የሚፈልገው። ከዚህ ውጪ ግን ሌላ ነገር የሚሆን ከሆነ ሌላ ህመም እየታመምኩባችሁ እንደሆነ በደንብ እንድትረዱልኝ እፈልጋለሁ። ከምንም በላይ እግዚአብሔር የእናንተን ጸሎት የእናንተን ልማና ሰምቶ እኔን እንደሚፈውሰኝ አምናለሁ። ለኔ የሚያስፈልገኝ በዚህ ሰዓት ላይ ይህ ብቻ ነው። ምናልባትም ይህንን አጋጣሚ በመጠቀም በእኔ ስም የተከፈቱ በጣም ብዙ ፌክ አካውንቶች አሉ። ገንዘብ እንዳይሰበሰብ አደራ ማለት እወዳለሁ። ይህንን መልእክቴ ደግሞ ለሁሉም አድርሱ፣ ጸልዩልኝ። ሌላ ምንም እርዳታ አያስፈልገኝም። አመሰግናለሁ። እንግዲህ እንደሰማችሁት ነው። በአጭር ቋንቋ ምንም አይነት እርዳታ አያስፈልገኝም ብሏል። ስለዚህ ማስተር አብነትን በተመለከተ የሚሰበሰብ ምንም አይነት ገንዘብ እሱ አያውቀውም ማለት ነው። ስለዚህ ከዚህ ነገር እንድትጠነቀቁ መልእክቱን አስተላልፏል። እርዳታ በሚያስፈልግበት ጊዜ ወይም አስፈላጊ ነው ብሎ ባመነ ጊዜ በራሱ የሶሻል ሚዲያ ላይ ማስተላለፍ ይችላል። ቲክቶክ ላይ ወይም ደግሞ ፌስቡክ ላይ ብዙ ተከታይ ያለው ነው። እንግዲህ በኢትዮጵያ ቁጥር 1 የቲክቶክ ተከታይ ያለው ግለሰብ ነው። ስለዚህ መረጃውን ቀጥታ ከራሱ ማግኘት እንችላለን። ወደፊት ማስተር አብነትን በተመለከተ ምንም አይነት የሚሰበሰብ ገንዘብ የለም። የሚሰበሰብም ካለ ከሱ እውቅና ውጭ ስለሆነ ገንዘባችሁን ራሳችሁ ጠብቁ የሚል ሀሳብ ያለው መልእክትን ያስተላልፈው። ስለዚህ ይህንን ነገር ሁላችሁም ከግምት ውስጥ አስገቡና ማድረግ ያለባችሁን ጥንቃቄ አድርጉ ለማለት ነው። ምክንያቱም ዘመኑ ትንሽ አስቸጋሪ ነው። በዚህ ሰዓት እዚህም እዛም እርዳታ እናሰባስባለን የሚሉ ሰዎች መነሳታቸው አይቀርም። ስለዚህ በዚህ አጋጣሚ ገንዘባችሁ እንዳይበላ ማስተር አብነት ተገቢውን መልእክት አስተላልፏል። አግዙኝ ባለው መሰረት በጸሎት እንድናግዘው የኔም መልእክት ነው። ወደ ቀጣይ ቪዲዮ ነው የምናልፈው። አብራችሁኝ ቆዩ። የጠበቅነው የምስራች የናፈቅነው የድል ብስራት ከታንዛኒያ ምድር ከፍ ባለ ድምፅ ተሰምቷል። የኢትዮጵያ የጥበብ አምባሳደር አንጸባራቂዋ ኮከብ ቬሮኒካ አዳነ በ2025 ዚኮሞ አፍሪካ አዋርድስ መድረክ ላይ የድል አክሊል ደፍታለች። ዘንድሮ ኢትዮጵያ በመድረኩ ሁሉ አልተቻለችም። ቬሮኒካም በሄደችበት ሁሉ የድል አዝመራን እየሰበሰበች የሀገራችንን ሰንደቅ ዓላማ በምስራቅ አፍሪካ ሰማይ ላይ በኩራት አውለብልባለች። ያ የለመድነውና ልብ የሚያሞቀው የኢትዮጵያዊነት ወኔና ጥበብ በታንዛኒያ ምድር በደመቀ ሁኔታ ታይቷል። በጣም ደስ የሚል ዜና ነው። እንግዲህ የኢትዮጵያ ሙዚቃ ከኢትዮጵያ ወጥቶ አፍሪካ፣ ከአፍሪካ ወጥቶ ወደ ዓለም ሲሄድ ደስ የሚል ነው። ምክንያቱም ጥሩ ስራዎች ይሰራሉ። በዛው ልክ ግን ወደ ዓለም ገበያ ማንገባበት ሁኔታ ብዙ ነው። ስለዚህ ይሄ በጣም አሪፍ ዜና ነው። ደስ የሚል ነው። በርቺ የሚያስብልም ነው። በጣም አሪፍ ነው። ሌላዋ ደግሞ ዩቲናስ ነች። ዩቲናስም እንዲሁ በኡጋንዳ ካምፓላ በተደረገ የምስራቅ አፍሪካ የቲክቶክ አይኮኒክ አዋርድ አሸናፊ ሆናለች። እሷንም በተመለከተ ዜና አለ። እሱንም ሰምተን እንመለስ። በዚህ ሰዓት ሰበር የምስራች ተሰምቷል። ዩቲናስ ታሪክ ሰርታለች። ኢትዮጵያዊቷ ቲክቶከር ዩቲናስ እንግዲህ ሽልማቷን በዚህ ሰዓት መቀበሏ ተረጋግጧል። አሸናፊነቷም አረጋግጣለች። ዩቲናስ እንግዲህ በአይኮኒክ አዋርድ የሽልማት ስነስርዓት ላይ በሁለት ዘርፎች ዓመቱ ምርጥ በመባል ነው ታሪክ መስራት የቻለችው። በአይኮኒክ ኢንፍሉዌንሰር ኦፍ ዘይር እና እንዲሁም ደግሞ በአይኮኒክ ኮንተንት ክሬተር ኦፍ ዘይር አሸናፊ መሆን ችላለች። ይህ ስኬት እንግዲህ ለኢትዮጵያውያን የዲጂታል ይዘት ፈጣሪዎች ትልቅ ኩራትም ሆኗል ማለት ነው። ዩቲናስ በፈጠራ ስራዎቿና እንዲሁም ደግሞ በማህበራዊ ሚዲያ ስታደርግ የቆየችው ተሳትፎ በዚህ ክብር እንድትበቃ አድርጓታል ማለት ነው። እንግዲህ ይህንንም እንደሰማነው ነው። አሪፍ ነው። እንግዲህ በቲክቶኩም በሙዚቃውም ዘርፍ ከኢትዮጵያ ወጣ ብሎ ወደ ምስራቅ አፍሪካ ሄዷል። ቀጥሎ ወደ ሌሎች የአፍሪካ ሀገሮችም እያለ ወደ ዓለም ይመጣል ብዬ አስባለሁ። በጣም ቆንጆ ነው። እንዲህ አይነት በጥሩ ሁኔታ ሀገራቸውን የሚያስጠሩ ወጣቶች መነሳታቸው በጣም ደስ የሚል ዜና ነው። ሌላኛው ጉዳይ የሼፍ ዮሐንስ ነው። ሼፍ ዮሐንስ እንግዲህ ለቤተሰቡ ያስተላለፈው የ24 ሰዓት የማስጠንቀቂያ ጊዜ ያለ አለበለዛ ጉዳዩን ወደ ትልቅ ሚዲያ ወስደዋለሁ የሚል ንግግር ነው የተናገረው። ምን ገጠመው፣ ለምን እና ለሚለውንም የምንመለከት ይሆናል። ይህን ቪዲዮ ስሰራ ከልቤ በጣም ነው ማዝነው። ለምን ለኛ ቤተሰብ እንደዚህ አይነት ነገር አይገባም። እንኳን ስና ለማንም ለማውራት ለቤተሰብ ለማውራት ይከብዳልና ግን ምንም አይነት ምርጫ እየተሰጠኝ ስላልሆነ በህይወቴ ላይ እየተደረሰ ስለሆነ መናገር ስላለብኝ
ይህን ቪዲዮ አንድ ጊዜ አሳይቻችሁ እንመለስ። ላልኩሽ አልፈልግም ነው ያልሽ በራሴ ቤት እጅልኝ። ስለዚህ መብላታችን ልብ ልብ ተሰማችሁ አይደለ? ሁላችሁም መብት አለን አይደለ? አሁን የሰማችኋት የ5 ዓመት ታናሽ ናት፣ የቢዝነስ ፓርትነራችን ናት። ይህን የምታወራው በቤተሰብ ሬስቶራንታችን የእናትና አባታችን ቤት ውስጥ ምግብ ስትከለክል ከሰራተኛ ጋር ሰራተኛ ሳብራ ማለት ነው። የእናት ሞት ህመም እስካሁን ጊዜ ያስፈልግሻል ብዬ ብታገስሽ ብለሽ እኛን ማጥቃት ጀመርሽ። እንኳንስ ለቤተሰብ ለባዳ ወጋችን አይፈቅድም ምግብ መከልከል። ስለዚህ ህግ እስኪዳኛ ይሄ ኤቲክስ እና ሞራል ኢሹ ስለሆነ በህግ እንኳን ፊት እንዴት እንደሚቀርብ ግራ ስለተጋባ በቤተሰብ በአባት ፊት እናወራ ብዬ እምቢ ስላልሽ ከዚህ በኋላ 24 ሰዓት ሰጥሻለሁ። በ24 ሰዓት ውስጥ አትሊስት ቤዚክ ኒድ የቤተሰብ ላውንድሪ እና ምግብ የመሳሰለ ማይነካበትን ሾ የምታደርግበት ሲስተም ካልሆነ ደግሞ ወደ ትልቅ ሚዲያ ወጥቼ ብዙ አመቱ የሚበል ገበና ላወጣ ላወራ ስለሆነ ተጠንቀቂ፣ ላንቺም ለቤተሰባችን። እንግዲህ ትንሽ ግራ ያጋባል። የምር ምግብ ብቻ ስለተከለከለ ነው ወይስ ሌላ ጉዳይ አለ የሚለው አጠያቂ ነው። ምክንያቱም ዳትማች ይሄ የምግብ ችግር ያለበት ሰው ነው ብዬ አላምንም። ግን ምሳ ተከለከልኩ ብሎ በዚህ ደረጃ ግን እምባንቆት ሳይ ለእኔ የእውነት አስደንጋጭ ነው የሆነብኝ። ማለት በራሱን ሰፖርት ማድረግ የሚችል ሰው ነው፣ ባለሙያ ነው፣ የታወቀ ሼፍ ነው። እንግዲህ ደህና ቦታ ነው የሚሰራው ኢትዮጵያ አየር መንገድን ጨምሮ። ስለዚህ ለራሱ ምግብ ለመመገብ የሚያንስ ሰው አይደለም። አንዳንድ ጊዜ ይሄ ማህበራዊ ሚዲያ ነገር በጣም አስገራሚ ነው እና የምር ነው ወይ የምር የምግብ ጉዳይ ብቻ ነው ወይስ ሌላም ሀሳብ ሌላ ጉዳይም አለ ብሎ የሚያስጠይቅ ነው እና ብዙዎች መነጋገሪያ ያደረጉት ነበረ በማህበራዊ ሚዲያ። አሁንም እንደጦዘ ነው ጉዳዩ። በነገራችን ላይ እንግዲህ በ24 ሰዓት ውስጥ ነገሮችን አስተካክላ እህትየው ወደ ትልቅ ሚዲያ ከመምጣቱ ወይም መጥቶ ያን አለ የሚለውን ጉድ ከመዘርዘሩ በፊት በ24 ሰዓት ውስጥ እንግዲህ እህትየው ነገሮችን ታስተካክላለች ብዬ አስባለሁ። ያ ካልሆነ ግን በትልቅ ሚዲያ መጥቼ ቤተሰቤን ጉድ ዘገዝካለሁ የሚል ማስፈራሪያ ማስተላለፍ የእውነት ከአንተ ይጠብቃል ብዬ አልገምትም። ምክንያቱም ምሳ ተከለከልኩ ብቻ ከሆነ ሪዝን አያስኬድም ጭራሽ ማለት ነው። ምሳ አለመብላት የቤተሰብን ሚስጥር የሚያስወጣ ከሆነ ውርስ ባታገኝማ ሌላ ታሪክ ልትፈጥር ነው ማለት ነው በዚህ አይነት። ስለዚህ አዳዲ የፋሚሊ ኢሹ እዛው ቤት ውስጥ ወይም በሽማግሌ ወይ በዘመድ በምናምን ያልቃል እንጂ አደባባይ ተመቶ እንዲህ አይነት ዛቻ መስጠት ብዙም ሴንስ አይሰጥም የሚል ነው። ለማንኛውም ግን ሼፍ ዮናስ ምሳ ተከለከለ ተብሏል። በተመለከተ ግን ኮሜዲያን ቶማስ ያሉን ሰምተን እንመለስ። ይህንን ቪዲዮ ስሰራ በጣም አዝኜ ነው። እንግዲህ እቺ 5 ዓመት ታናሽ ምግብ አላበላም። ዝምበል ቆይ ሼፍ አይደለ አበላም ተራስ ሰርቶ አበላም አልበላም። ምሩን ግን በምግብ ከሆነ እንደዚህ ሆነው ያስቃል። ለእኔ ፈኒ የሆነ ስቶሪ ነው። አሁን ሼፍ አይደለም ሰርተህ አትበላም ያለው ጨዋታ ደግሞ የሌለ ደስ የሚል ቶማስ ለእኔ ቀልድ ስለሆነ ነው የሳኩት። ለማንኛውም ለዛሬ የነበረኝ ፕሮግራም ይህን ይመስላል። ኔክስት በሌላ አሪፍ ቪዲዮ እመጣለሁ። እስከዛው ድረስ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ። መልካም ጊዜ። ባባይ